አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይኸው ደግሞ ዛሬ አትክልት እያጠጣን ነው ከጓደኛዬ ጋር። ደስ ይላል እላችኋለሁ። መጣይ እንዴት ሴትዮይቱ እና እላችኋለሁ ውዶቼ፣ አትክልት እያጠጣን ሙቀቱ ምንም አይቻልም እላችኋለሁ። በጣም ከባድ ነው። ጓደኛዬም በጣም ተማራለች። ውሃ ጋር እየተጫወተ ተማራለች። ሰላም ሰላም ብላችኋለሁ። እሷም ሰላም ሰላም ብላችኋለች፣ ሰልማችኋለሁ ይላችኋለሁ። እኔም አይዞሽ ያልፋል ነው። ያው አዲስ ስለሆነች ትንሽ መረር እያላት ነው። ሙቀቱ ደግሞ አሁን ደህና አድርጎ እያስተናገደ ነውና ስለምጅዋለሽ አይዞሽ እያልኳት ነው። በነገራችን ላይ ሙቀቱ አይለመድም። ደህና ነገር ነው እንጂ የሚለመደው መጥፎ ነገር እናላችኋለሁኝ። ይሄው አትክልት እያጠጣን ነው እላችኋለሁ። ወደዛ ሂጂ እንጂ ወደዛ ልትሄጃል። እንደዛ ነው። ምን ነው አንቺ ሂጂ እና ውዶቼ እንዴት ናችሁ? እንዴት ነው ስራ፣ ጤንነት እንዴት ይዟችኋል? አልጨረሽም እንደምትይኝ ገና እኮ ነው። ገና አሁን ጀመርኩ አይደለም። ትንሽ አንድ 4 ደቂቃ 5 ደቂቃ ምን እንጂ ደግሞ ሊያስታውቅብኝ ነው። አንቺ እንደዛ እንደ አጠፋሁት ቪዲዮ ደግሞ እንዳላጠፋ አዲስነት ከባድ ነው። አዲስነት ይከብዳል። አዲስ ሆነሽ አይደለ ቤት ሁሉ ያጠብሽው? እስኪ አሁን እጠቢላቸው። ሴትዮሽ እኮ ደግሞ አንድ ቀን ታጥቦላት የማያውቀው እና በወር እጠቢ ባያታል። ከመቼ ወዲህ አልኳት። ደግሞ እኔ መቼ ወዲህ በፎጣ ነው እንጂ የምወለውሉ ስታጥቡን አይቼ አላውቅም። ይኸው ስንት ዓመት ያልኳት። አሁንም እጠቢላቸው እንጂ እንደ መጀመሪያ የቱ ነው መሆን? አሁንም እና ያኔ ጽድት ያለ ቤት እኮ ብታጥቢውም ኮተት የሌለው ቤት ብታጥቢውም ያምራል። ይሄ እኮ ቢያጥቡ አይጠራ እኮ ነው። በተለይማ ልጆች የኔ ልጆቹ ሲሸከፉ ላኢላሀ ኢላላህ። አሁን እንግዲህ ትምህርቱ ሊዘጋ ነው። እኔ ለራሴ ነው ያሰብኩት። አንቺስ የራስሽ ጉዳይ። እየመጡ ይሄን ሲፋኩ እኔ መኝታ የለኝ። እስከ 12 ሰዓት ትቀመጣለኝ። ከባድ መቼ ማናተኛ አለች? የኔ ሴትዮ ለራሳችሁ ብላ ነው እሷ ገብታችሁ ስታወሩ ሰዓት እየሄደባችሁ ስለሆነ እንቅልፋችሁን እንትን እንዲያይል ነው እንጂ ለሌላ አይደለም። እኛ እንተኛም ነበር ብታይ የተሳፈረ ጓደኛዬ እያለኝ ስናወራ እኔ ደግሞ እንቅልፍ በጣም ያስቸግረኝ ነበር። እንቅልፍ ያስደኝ ነበርና ስናወራ ጧት በቃ
እንዴት እንሳድብ ጨጓራዬን እንዳለ ሰፍቶ ነበር የሚይዘኝና ብቻ አልሐምዱሊላህ። አይዞሽ ያልፋል፣ አይዞሽ ያልፋል በሏት እስኪ በኮሜንት አሳውቋት፣ ጻፉላት። አይዞሽ ልመጅ ልመጅ በሏት፣ እያለቃቀሰኝ ነው። ደግሞ ቁረጭ ተባለ እኮ እንደዚህ አይነቱን እኮ እየለቀለች ነው። ለዚህ ነው የሚለቀለው። እንደው አረም ሀገራችንን ብናረም እኮ ጥሩ ነበር። ይሄ አረብ ሀገር ተመቶ አረም ማረም ደግሞ ከባድ ነው። የት አይ መጀመሪያ ስደትን ሳታይ በፊት ነው እንጂ አሁንማ በቃ ከዛም ስንሄድ ሙትትት ነው የምንለው። ለምን እንደው አይገባኝም። ሀገራችንን ስንሄድ ድክም እንኳን የግብርና ስራ በጣም ነው የሚያስጠላው እስከሚለምን እና ወንዶችዬ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። እንዴት ተለመደው ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እስኪ ቅድስት አይዞሽ ያላችሁ ሰብስክራይብ እያረጋችሁ አሳውቋት ማለት ነው። ሰብስክራይብ ሼር እያረጋችሁ እያበረታታችሁ አዲስ ልጅታችን አሳድጓት እላችኋለሁ። እኔ ውድ ጎበዝ ናት። አባባሉንም ታውቁበታለህ። እኔ አፌ እየተያያዘ ነው። ስልክሽን ቀይሬዋ እንዲሁ ምን አለ ቪዲዮውን እንኳን ብታጫውችልኝ ስልክሽን። እኔ እኮ የምልከው ቪዲዮውን እንድታጫውች እንድትከፍቱና ኑረሽ እንድትከጂ ነው። አሁን ስልክሽ ስራ የለው ደግሞ ላይክ አያርግ ስልክሽ። አያረግም። ለምን ያረጋል እንጂ የኔማ አያረግም እኮ። ታዲያ አንቺን እኮ ነው የምልሽ የኔ መሰለሽ። ሌላ ትገዣለሽ። በአሁኑ ወር ደመወዝሽማ ግዢ እንደ ለማንኛው ልጅሽ። እኔ እንኳን መቼም የልጅ እናቱ የልጅ እናቱ ነው መቼም። አይ አንቺማ ስደት ይበልጠኛል ብለሻል እናቴ። አሁን መቼ ቶሎ ትወልዳላችሁ? እንደኛ በህፃንነታችሁማ ብትወልዱ እስካሁን እኩያሽን ታደርሽ ነበረ። እኔ ግን በልጅነት የመውለዴ ደስተኛ ነኝ። ምክንያቱም ከአሁን በኋላ አሁን ስንት እህቶቻችን አሉ መሰለሽ። አሁን እንደገና ሂደን እንደገና አግብተን እንደገና ወልደን ስንት ሀሳብ ጭንቀት አለባቸው እና እላቸዋለሁ ውዶቼ። ይሄን ይመስላል አታክልታችን። በሰፊው እንዳልቀርጽ ያው እንግዲህ ደስተኛ ስለማይሆኑ ብዬ ነው ሰዎቹ።